Yo-yo, gifata yo-yo. Yo-yo, yo-yo, gifata. Matalomi, yahulu mabate. Wandeme kabarcha, bilabeta licha. Wandem kagelamso, bilabetim baso. Wandeme kawando, bila avocado. ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተም የኮሜንት ሴክሽን ቦታ ላይ እንደ ሁልጊዜው ሐሳባችሁን በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም ዛሬም መልካም ልደት እንላችኋለን። ለናኦል ብስራት፣ ለዮዳሄ ቴዎድሮስ፣ ለኖህ አብይና ለኤስሮም ታመነ መልካም ልደት ይሁንላችሁ። እደጉልን፣ ተመንደጉ፣ ለወግ ለማዕረግ ብቁልን ነው የምንለው። እንግዲህ ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን እንደምነግራችሁ ይሄኛውን ቻናል በአጭር ጊዜ ውስጥ 100 ሺህ ማስገባት ነው እቅድ። ይሄን ደግሞ ከእናንተ ጋር ነው ማሳካው። ያው ያረጋችሁ ነው። ላረጋችሁ ለሁላችሁም እጅግ አድርጌ አመሰግናለሁ። ያላረጋችሁ ደግሞ ለማስታወስ ያክል ነው። ስለዚህ ይሁንና ቼክ አድርጋችሁ ሰብስክራይብ አድርጉና ቤተሰባችሁን ነው ማለት ነው። ሁልጊዜ እንደምናረገው እኔ እርሴቴን አረጋለሁ፣ እናንተ ደግሞ ቪዲዮውን ላይክ ታደርጉትና እንጀምራለን። በ2017 ዓመተ ምህረት የሪል ስቴት አዋርድ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ሪል ስቴት የዘመናት ህልሞን እውን ለማድረግ በ2018 አዲስ ዓመት ታላቅ ቅናሽና በርካታ አማራጮችን አዘጋጅቶላችኋል። አዲስ በወጣው አዋጅ መሰረት ሁሉንም መስፈርቶች አሟልቶ ቢሊዮኖችን በማፍሰስ ግብአት በማምረትና 24 ሰዓት በመገንባት ሽያጮቹን በተቀላጠፈ አገልግሎት ከውጭ ሀገር ባሉበት ሆነው የቤትና የሱቅ ባለቤት የሚሆኑበትን አማራጭ አመቻችቷል። በተጨማሪም በደንበኞቻችን ከፍተኛ ፍላጎትና ግፊት መሰረት አዲሱን የፔንታውስ ብሎክና መንገድ የያዙ ለሁሉም አይነት ቢዝነስ የሚሆኑ ሱቆችን ለሽያጭ አቅርበናል። ከ682 ሺህ ብር ቅድመ ክፍያ ጀምሮ በተጨማሪ የሰራተኛ ክፍል ከነ መታጠቢያ ቤቱና ስቶር እንዲሁም ላውንደሪ ክፍሎች ያሏቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን ከ60% ከወለድ ነፃ የባንክ አማራጭ ጋር አቅርበንሎታል። ዲኤምሲ ሪል ስቴት እባክሽ እንደማይተዋወቅ ሰው እንደ ባዳ ከስንት አንድ እንገናኝ። ከዚህ በኋላ ስራትሽን ትይዣለሽ። ጉትት አድርጌ ያመጣሻለሁ። ቁርስ መሰራት እዚህ ቤት በጣም ደስ ይለኛል። በእውነት እኔም ደስ ነው የሚለኝ። አለቃ የኔ አባት እንኳን ደህና መጣችሁ። እንኳን ደህና ቆየ። እንዴት ነው እስኪ የቤታችሁ አሪፍ ቆንጆ የምትለው ስፔሻል? የቤታችን ቆንጆ ነገር እንግዲህ መረቅ አለ። መረቅ የኔ ፍቅር መረቅ አይሆን። ለምን? እኔ እያስቀመጠኝ ነው። ደረቅ ያለ ነገር ካልሆነ መረቅ አይሆን። እሺ ምግብ ቤት አይደል ያለ የሚያኮራ ነገር አለ። ተቀማጥ ነው። እሺ ሌላ ምን አለ? ሌላ ደግሞ ጁሳችንም ተመራጭ። ጁስ አይሆንም። እኔ እያስቀመጠኝ ነው ማለት ቀጠን ያለ ነገር ሌላ ምን ሆድ ያዝ የሚያደርግ ነው አለ እንዴ? እናት እዚህ ውስጥ አይቻልም። ተጸዳዳሹ? አይ ቀለል ያለ ነገር ነው እንትን ነገር ፈት ነገር። እርግጠኛ ነሽ? ኧረ ቤቱ ጠረፈ። አንቺ ለሁለት ሳምንት ብለይሽ ምን ሆነሽ ነው ጥምብት ክርፍት ያልሽው? እርግጠኛ ነሽ? ቼክ አድርጊው። የመጨረሻ ቀን አታስታውስም እንዴ ያበላኝ? ምን አይነት ምግብ ቤት? አይደለም ቼክ አድርጊው። ይሄ ፈስ ብቻ አይደለም፣ የአይን በአይነ ምድር ሌቭል ነው የሽታ ያለው። አይ የኔ ፍቅር አይደለም። እርግጠኛ ነሽ? በእውነት በእንግዲህ ምግብ ቤት ውስጥ እኮ ነው ያለው። ና ቼክ አድርጓት። አንቺ ከነሰገዳሽ እዚህ ቆይ። እናት አይቻልም እኮ። ኧረ የሽታ ሌቭል አሰጣጥ እስቲ ሰከን በልቶ አታሸኩል። ፍቅር አይለካም ገና በጅምሩ። ተፈለቀቃሉ እግር እሻላመሉ። ይህን የስፖርት አይነት ሳየው አሁን ያለንበትን ሁኔታ ትዝ አለኝ። በአንድ በኩል የኑሮ ውድነት ለጥጦት፣ በአንድ በኩል ፌሚኒስት ለጥጦት፣ መካከል ላይ እንደ ጉቶ ጉብ ያልኩት እኔ ነኝ። ወዴት እንደሚሄድ ራሱ ግራ አይገባኝ። ወገን እኔ መሀል ላይ ነኝ፣ እናንተስ የት ናችሁ? ምንድነው እዛ ጋር የሚታየው ተረከዝ ነው? ምን ነው ከኋላ ካልተገናኛልሽሳ? ክብሯትና ክብሯን አብይ ካፒቴን ቢሆን። ይህ የካፕቴን አብይ ድምጽ ነው። ዛሬ ወደ ታላቋ ዲሲ የምናደርገውን በረራ ኢትዮጵያ ከመቀነቶቿ
አውጥታ ከገዛቻቸው ኤርክራፍቶች መካከል ቦይንግ 787 የተባለውን እጅግ ፈጣን አፍሪካ ያልያዘውን ኤርፕሌን ነው የምንጠቀመው። ለዚህ በረራችን የተፈቀደልን ከፍታ 3300 የጫማ ከፍታ ቢሆንም እኔ በበኩሌ ይሄ እንዴት ይሆናል? የኢትዮጵያ ከፍታ እኮ 10000 100,000 ጫማ ከፍታ ነው። የነ ኢለን መስክ የሚሄድበት መንኩራኩር ከፍታ ነው በሚል በዛ በኩል ነው የምንሄደው። አይዟችሁ እኛ የጀመርነውን ጉዞ የምንጨርስነን። በዚህ ከፍታ ላይ መንገጫገጭ ሊኖር ይችላል፣ መከስከስም ሊኖር ይችላል። ነገር ግን የኛ ስራ ማድረስ ብቻ ስለሆነ ምንም ልታስቡ አይገባም። ይህ በረራ እንደርሳለን፣ እመኑኝ። ይሄ ኤርፕሌን አይፈርስም። አረ ትችላለህ። በነገራችን ላይ አንድ ተረት አለን። ምንድነው ተረቱ? አንገት ቢቆረጥም ዋናው ጤና ነው ይባላል። ቢከሰከስም መድረሱ ነው ዋናው። የኔ ጓደኛ ነው፣ ያው ያፈቅራል፣ እንደኔው ደሃ አደግ ነው እና ፍቅረኛው ለካ አቅዳ ነው የገባችው። ኧረ አመመኝ ምናምን አለችው። ምን? ኩላሊት። የዋህ አይደለን እኛ። ሰጣት ኩላሊቱን። ኮር በኋላ መቼ ነው ሽማግሌ የምልከው አለ። ለምን አለችው። እንዴ እንድንጋባ ነዋ ስትለው ካሁን በኋላማ አይሆንም አለችው። ለምን ሲላት ካሁን በኋላ ስጋ ዘመድ ነን አለችው። ሌላው 100 ዓመቴን አከብራለሁ አሁን በቀጣይ ጥቅምት ላይ። አይዞህ ጨርስ፣ የማላውቀው ታሪክ ስለሆነ ብዬ 100 ዓመቴን አከብራለሁ። ያው ከስንታየው የተለየ ነገር የለውም። እኔ እሱ እንዳለው ብለህ ድገም። ስንታየው እንዳለው አልበቃ። ህይወትና ፍቅር ምን አገናኛቸው? ምን ያስብላል? በጣም ዛጋ ናቸው። አይገናኙም። ህይወትና ፍቅር ምን አገናኛቸው? ለዚህ እና እዚህ ናቸው። ይሄ ነው እንግዲህ በዚህ ግጥም ነው እንግዲህ መጨረሻ ትንሽ የኔም የግጥም ችሎታዬ ከፍ ያለ ሆነ። ከፍ ያለ ነው። ከመጀመሪያውም ያውቃሉ። ቤት ባለመምታት ነው ብዙ ከፍ የሚለው። ባሊመጣ ደበቅሳ ሰግበ አንተ አስመሳይ! እኔ ላይ ነው እንደዚህ ታረጋው። ሄሎ ኤላ፣ ኧረ ጎረቤት እየተጋደሉ ነው፣ ድረስላቸው ቶሎ በል። ምን ሆነሽ ነው? ያምሻል ነው? ሄሎ ያው፣ ኧረ እባክህ ጎረቤት ሊገላት ነው፣ ቶሎ ድረስ ቶሎ። ኧረ እባክህ እቺን ታክቲክ ደግሞ አሳያቸው። ውሽማ ይታማል ባልየው መቶት ዘመር ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን ይካሱት። አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? አያገባው ገብቶ ሰው ይዘባርቃል። እኔስ ሜን እንጂ ምኞቴን ማን ያውቃል? ውሹዬ ውሹ ውሽማው ባሏ ስለደበደበው ካሳ ሲጠይቅ ማሊካስ ነው ሚስትየው ልትሰጥ። ፍሬን ነበር እንደዚህ ጠቅልሎ ኦቭን ውስጥ መክተት፣ ከዛ ማፈንዳት። የብር እጀታ የመሰልክ ሰው ጭራሽ እሱም ሰው ይዞት ማለት ነው። የመልክ ግፋት መድኃኒዓለም ጭራሽ የሳሌኑን ማራገቢያ ነው የምትመስለው። አንተማ በዚህ አይነት ማለት ነው ቦርሴን ያዙልኝ አንድ ሸንቺ ልምጣ ነው የምትለው። እሱንም ቁጭ ብለህ ልሻል ዝፍዝፍ ወዲያ። አንዳንድ ወንዶቹ ያበዙታል። ዘንድሮ እንደሆነ ሚዲያ ላይ በጣም አቴንሽን ሲከር በዝቷል። በቃ ለመታየት የማይደረግ ጥረት የለም። የማይደረግ ለመታየት ብቻ ሳይሆን ለመታወቅ
ካፕከት ኤዲተር ፍቅረኛ ሲኖር እሺ እና የኔ ፍቅር እንዴት ነሽ? ከማን ጋር እንደምታወራ ረስተው ነው እና ምን ያደርጋል አሁን እናን ከታርገውና እንዴት ነሽ የኔ ፍቅር አትልም? አሁን ሳላበዛችሁም እንዴ? ይኸውልህ ቮሊዩሙን ከፍ አድርጌ ሰምቻለሁ። አሁን ሳላበዛችሁም እንዴ ያልኩ ይኸው ከኔ አታመልጥም፣ ጭራሽ አታመልጥም ከኔ። የኔ ፍቅር ግን እንደ ሌሎቹ ፍቅረኛሞች አፈቅርሻለሁ ማሪ እናቴ ውዴ ምናምን ግን አትለኝም። ለምንድን ነው ታዲያ? አሁን እልሻለሁ። ምን ችግር አለው? አፈቅርሻለሁ። ታዲያ አሁን እልሻለሁ ምን ያደርጋል? እሱን ከታርገውና አፈቅርሻለሁ የሚለው ብቻ እኮ አስበዋል። ግን አፈቅርሻለሁ የሚለው በስሎ ሞሽን ሆኖ ሮማንቲክ ሚውዚክ ከስር ገብቶበት አፈቅርሻለሁ ሲሆን ያበደ ነው አይደል? አሁን አነሳስ ንዴት ምናምን ማለት ነው። አካሄድ በስሎ ሞሽን ቢሆን አስበዋል። ደን ድድድን አቤት ኤዲቲንግ ጸዴት ነው። ኧረ በዚህ ልክ ግን ፍቅረኛሽ እየሄደስ ለኤዲት ማሰብ አይከብድ? ለጋዜጠኛዋ እጅግ አስደንጋጭ ነበረ። እንግዲህ ቤት ለቤት የምናቃት አይጥ በቀጥታ ስርጭት በስቱዲዮ ጠረጴዛ ላይ ስትሻገር ታይታለች። ይህቺ አይጥ መነሻዋ የት እንደነበር መድረሻዋም የት እንደነበረ አልተገለጸም። አይጥ በአልጀዚራ ስቱዲዮ ውስጥ ታይቷል። በተለምዶ አይጥ ቤት ውስጥ ሲታይ ያው ምቀኛ ልብ ወይም ደግሞ መጥፎ እድል እንዳለ ነው የሚወራው። አልጀዚራ ምን ያጋጥመው ይችል ይሆን በዚህች አይጥ ምክንያት? እስቲ ምን ይሆናል? ሐሳባችሁን ኮሜንት ላይ ጻፉልኝ። መልካም ምሽት። ቢቢሲ አስደግሞባቸው ነው አልጀዚራ ላይ ልትሉ ነው ቀስ በቀስ። ኤኒዌይ በነገራችን ላይ አይጥ ምንም በተለይ አሜሪካን ሀገር የት ስቴት ነው በጣም አስቸግሯቸው ነበርና ዜና ላይ ሁሉ ከተማ ውስጥ ምን ውስጥ በጣም አለ። ያው ኖርማል ነው። ዛሬ እስቲ ደግሞ ምን እንደሆነ የምር ትክክለኛ ከገመታችሁ ማድረግላችሁ አጣቁ። በቃ አሁን ይለያል ሰው እንዴ ቀጠን ያለማን እንዴ ደግሞ ከሸርቦ ጠጣ እኔ የሚያሳዝነኝ እቺ ልጅ ሽማግሌ ልከህ የምታገባው ሰውዬ ወደፊት እግዚአብሔር ይሁን የግም ድግስ ነሽ የግም ድግስ ይሄ ነው ችግሩ እኮ በቃ ተቃጥሎ ነው። እና ምንድነው ለመታየት ለመታወቅ የማይደረግ ጥረት የለም። በቃ የማይደረግ በቃ ነውር ነገር በቀድ ባለፈው ቪዲዮአችን ላይ አይተናል። የከብት እንትን በእንጀራ ሲበላ ሁሉ እና ምን አይነት ነገር እንደሆነ ግራ የሚገባችሁ። ትልቅ ችግር የሚፈጥረው ደግሞ ምንድነው በእንደዚህ አይነት መልኩ የታወቁትን ሰዎች በኔጌቲቭ በጣም ዊርድ ነገር አድርገው የመጡትን ሰዎች የማትጠብቋቸው ትልልቅ ድርጅቶች ኦልሬዲ አንዴ ስለታወቁላቸው ማስታወቂያ ምናምን ያሰራዋቸዋል። ስለዚህ ቀጣዩም ሰው እንደዛ ለመሆን መጥፎ ነገር ነው የሚያደርገው። ይሄን ሁሌ ነው የምንለው። የውድድሩ ዓላማ አጠገብ ያዘጋጀንልህ ጀንጅነ ስልክ ቁጥሯን መቀበል ነው የሚሆነው። 2 ደቂቃ ነው። ኧረ አያሳስብም እንዴ። ሰላም ነውና? ሰላም እግዚአብሔር ይመስገን። ተማሪነት ሰራተኛ አታ ሂሩታ እንዴ እዚህ የቅድሚያቶችን ጅንጀና ይዘህ ትመጣለህ እንዴ? ሂሩታ ምንድነው? 2 ደቂቃ አለ። ስልኳን ተቀበላት። ምንድነው ደግሞ ለዚህች 2 ደቂቃ እንዴ? አንቺ ስልኩ እንዴ ሰውዬ ምን ሆነ? ስልኳን ተቀበል አልከኛ እንዴ? ምን እያልክ ነው አንተ ራስህ? ወንድም ያልፋል። አንተ ሂድ ቀጣዩ ዙር ላይ ነው ይሻላል እንዴ። ጭራሽ ፊት ለፊቱን ምንጀነጀነሽ። ኧረ እኔ አፍራለሁ። ኧረ ችግር የለውም ጀንጅነኝና ስልኬን ተቀበለኝ። ውድድሩ እንደዛ ጀንጅነኝ እንዴ? አንቺ ሴት አይደለሽ? አታፍሪም? መረርሽ ኧረ እኔ አፍራለሁ። ማን ወንድም ትወጣለህ? እባክህን ምን እኔ ልውጣ? አልወጣም። እኔ አፍራለሁ። አልወጣም። ልውጣ እባክህ። እንዴ ምንድነው? ወንዱ ምን ሆኖ ነው? አንድ ወንድ እንጣ ከዚህ ሁሉ ወንድ ማለት አንድ ወንድ እንጣ ጀንጅኖ በስነ ስርዓት ስልክ መቀበል የሚችለው የወንዶች ጉዳይ ምን እየሰራ ነው ሰውዬው እንደዚህ የሚጮህ? ያው የኔን ቁጥር መቀበል ለቻለ ሰው 10,000 ብር ሽልማት እሰጣለሁ ብሎ አንድ ወንድ ማሸነፍ አለ። ለ10,000 ብር ነው ይሄው ለህዝብ እዚህ የተሰበሰበው? ፕሊስ እኔ 20,000 ብር ልክፈልሽና ከዚህ ኧረ እባክህ እስኪ አድርገውና አሳየና። ኧረ ምን ያሳስባል በእናትሽ። ምን ሲቢ ቴሌብር ትጠቀሚያለሽ? አዎ እጠቀማለሁ። ልልክልኝ ነው እኮ በቃ ምን እንዴ ንገሪኝ። ስልክ ቁጥርሽ ንገሪኝ። እሺ 09 12 99 ተቀበላት 28 ቁጥሯን ተቀብያለሁ። ምን ቁጥሯን ተቀብያለሁ አለቃ። ይሄው እንዴ አንተ አታፍርም እንዴ? እንዴው ይሄ እሷ ቁጥር ነው እንዴ? ከየት መጥተህ ነው አንተ? ማን ነው ስምህ? ያው ብዙ ሴቶች ጠብ አድርጋቸው ይሉኛል። ዋናው ስሜ ግን ቃንቄ በደዊ ነው። ቃንቄ በደዊ የ2017 ስልክ ጀንጅኖ የመቀበል ውድድር አሸናፊያችን እንኳን ደስ አለ። መቀበል የወንዶች ጉዳይ የሚኮራበት ምርጥ አባላችን ጋይስ። እዚህ ጋር ደግሞ አንድ ልጅ ቂጥ ብላ ልትሞት ነበረ። የሆነ ጂም ቤት የቂጥ ሊያሰራ ጊቫዌይ ሰጣ ተገላግሉን ነበር። አሁንም በየቀኑ የሷን ቂጥ እድገት ልንለካ ነው። አሳያችኋለሁ። ትላንት ምን ልታሳየን እንደሆነ አላውቅም። ለማንኛውም እስቲ ቪዲዮን አሳያችሁ ልመለስና ኮሜንታን ወይ እንላታለን። የትም እንዳትሄድ። ይሄን የሚመስል ፊት ይዤ
እቺ የምታክል ቂጥ ሸርተቴ እስከ ስንተኛ ክፍል ነው የተንሸራተትሽ? ሸርተቴ ጨርሳ የትኛው ሸርተቴ ልቅቅባት ዲስክ ይንሸራተት ገና አልተከፈለችም። እንክታለ አሎ ይሄን ደግሞ ተመልከቱ። በጄል አስተኝተሽ መቼ ምን ይተኛል? ወዴት ነው የዞርሽ? ይሄ ከባድ ነው። ፊቷም ፊት ነው ኋላዋም ፊት። ዋው አንተ ቂጥ ግን አስፈላጊ ነገር ነው። እኛ ደግሞ በባህላችን አፋር እንኳን በእንደዛ ሊታሰብ ይቅርና ድግርማ ደጋደጎ ድግር ይናሄላ አፋር ቀልድ ነው። ቂጥ መንካት ቀልድ አይደለም። መንካት እንኳን ነው ማለት እንኳን ያው ነው ግን እኔ እንጃ ሌላ ነገር ማሰብ ሊገልሽ ይችላል። አንተ ሰው ተሳስተሽ እንደዚህ ይርሽ ምክንያቱም ሊገልሽ ይችላል። የመጨረሻው ቂጥ ሊሆን ይችላል። የመጨረሻው ቂጥ ሊሆን ይችላል። ለአጠቃቀሚ እናንተ መቀመጫ ልትሉ ትችላላችሁ። እኔ ግን ራሳቸው ወጣችሁ ልጨነቅነት አልችልም። ነው ግን አባባሉ አለ ድግርማ ደጋደጎት ድግር ይሄን ቀልድ ነው። ቂጥ መንካት ቀልድ ነው። ሰማኛለህ ዞርድ ሰማች ጆርዲ ማንም ሰው ምቾት አይሰማውም በዛ ጉዳይ ቂጡን ሲነካ። ሴትስ ከነካቻችሁ ሴትስ ኧረ እንጃ እኔ አልጠየቅኩም። እኔ እንስሶች የማይነካኩት ነገርኛ እንነካካለን። አሁን ፍየል ሁለት ወንድ ፍየሎች ይነካካሉ። እኔ እንጃ አንቺ አሁን ለዶሮ ትቀርበል ዶሮ ሁለት ሴት ፍየሎች ይነካካሉ። እኔ አርፈድር ስለሆንኩ ይሆናል ወደ ፍየል ጠጋርኩ። እንስሶች አይነካኩም። ፍየል ብዛት ተጠጋጋላችሁ። እንስሶች እንኳን አይገናኛሉ። ምን ያህል ከእንስሳ ወርደናል አሰብን በሚል እንትን ይያዝልን። አሁን እንደ ተስፋውታላችሁ። አሁን እንደዚህ ነኝ። አስቀምጡ ከፍ ወደ ላይ አርጉት። ይሄ ምን አይነት ነው? ለቃሽ ፍጡስ ውጣ ሰውዬ አሁን ባጃጇ እንደሌሎቹ በጥፊ አትላትም ነበር። ምን አርጉ ነው የምትለን? ሰይዱ መተናል እንቁራሪት ይዘናል። አታረገውም ጌትዬ ልትበላው አይደለም። እንቁራሪት ከነግሯ ግልጥልጥ ብላ መጣችላችሁ። ኦኬ ማዳረሻ ቱሃናት መሰሉኝ። አነሱብኝ እነዚህ ቱሃናት መሰሉኝ። ኦኬ ጉንዳን ይመስለኛል። ክብብ ተደርጎ በጎድጓዳ ሳህን። አዎ ይሄ የባህር ቱሃን ነው ብቻ። አዎ ይሄኛውም ሌላው መሽገር የባህር መሽገር አሳሪ ነው የሚለጠፈው ይሄኛው። ጌትዬ የጅግራ ጎድን ይመስለኛል። ይሄን ሁሉ በልተህ ከሆድ ጠገበ ከእንቁራሪቱ በፊት። ኦኬ የሚስቅ ነገር ትሎች በደረቁ ተጠብሰው በክሬም። ይሄ እንኳን የአእዋፍ እግር ይመስለኛል። ምንነቱን አለየሁትም። ምንነቱን እኔ አላወቅኩም። ያራዳ ልጆች አለኞሻ እንቁራሪቱ ይልሻል። ተሾርቶልሻል። እንቁራሪት በሽሮ መልክ በኋላ ስትዘል ነው የምታድረው። ጌትዬ እኔ በቃኝ። ኧረ እኔም በቃኝ። እነሆ አምላኬ የሽሮ ጥላቻ ይውልኝ ይላልሽ። ይህ ምግብ አስፈሪ እንዳይሆን አንተ እርዳኝ አምላኬ። አገር አቋርጬ ስራ ሰርቼ የምመጣው ነው ቀርቦለት ሮብ ነው። ችግር የለውም። ያንስ ምስር ወጥ አድርገው። ምን እያደረግሽ
ምስራት አድርገው አምላኬ፣ እንደፈራሁት አታድርገው። ድስት ጥሩ ነገር አሳየኝ አምላኬ። አምላኬ በስመ አብ ወወልድ ወመንፈስ ቅዱስ አምላኬ፣ እንደፈራሁት ነው አምላኬ፣ እንደፈራሁት ነው አምላኬ። ሽሮ ነው ሽሮ በልብላት አምላኬ። ምን አድርጌ ነው አምላኬ? ምን አድርጌ ነው? ምን አድርጌ ነው? ለኔ ሽሮ ምንድነው አሁን እውነት ለማና ከሀገር ሲወጣ ደግሞ ይናፍቃል። እዛው ደግሞ በየቀኑ ስትበሉት ይሰለቻል። ብዙ ጊዜ የወጡ ሰዎች እንግዲህ አንዳንድ ሰው ነው እንጂ ሽሮ የማይመቸው ይናፍቀዋል ውጭ ሀገር ሲወጣ። ጋዜጠኝነት በጣም የተከበረ ሙያ ነው። እዚህ ማይክ ላይ ቀርበን ለማውራት ብዙ መስዋዕትነት የከፈልን ሰዎች አለ። የ3 ወርና የ2 ወር ኮርስ ወስደን አይደለም እዚህ መተን መረጃዎችን ተደራሽ ምን አደረገው። ትላንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብነው ተጫዋቾች አዲስ አበባ ስቴዲየም ትሪቡን ላይ የነበሩ ተጫዋቾች እንዴ ማን ነው ጋዜጠኛ እስኪሉ ድረስ የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር። ጋዜጠኛ ባለሙያ ነው። ለምሳሌ የኢፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ ሲሰጡ እኮ ቲክቶከር እኮ አይጠራም እንኳን ግን ትርታ ኤፍኤም ይጠራል። ሚስተር ኤ የተባለ ጋዜጠኛ ይጠራል which is ባለሙያ ስለሆነ። ትላንትና በአዲስ አበባ ስቴዲየም ላይ የተመለከቱት ነገር ፍጹም ከሙያ ስነ ምግባር ጋር በተገናኘ ቲክቶከርና ጋዜጠኛ እኩል ሆኖ ጭራሽ ቲክቶከሩ ከኛ በላይ እስከሚሆን ድረስ የተመለከትንበት ነገር ነው። ይሄ ያዝናለሁ። ልክ አይደለም። ከፕሮሞሽን አኳያ ሊሆን ይችላል፣ ከተለያዩ ተደራሽነት አኳያ ሊሆን ይችላል። ኦኬ ግን ልኬት ደግሞ ያስፈልገው። እንግዲህ ጋዜጠኛ ሉላ ሰሞኑን ከቲክቶከሮች ጋር ውዝግብ ውስጥ ገብቷል። አንዳንድ ነገሮች ማለፍም አይችልም ልጁ ክርክር ላይ ናቸው። እንግዲህ እዚህ የኳሱን ጨዋታው ላይ እነ ብሩክ ሲዘግቡ ነበር። የተሰጣቸው ስልጣን ውስጥ መልበሻ ቤት ድረስ ሄዶ ቪዲዮ እስከ መቅረጽ ደጋፊን ቫይብ እየተዛዛርክ እስከ መቅረጽ ድረስ የሚያስችል ስልጣን ቲክቶከሮች የላቸው። ፕላትፎርም ነው ቲክቶከር። ጋዜጠኛ ባለሙያ ነው። ለምሳሌ የኢፌሪ ጠቅላይ ሚኒስትር ዶክተር በዚህ መልኩ እንግዲህ እየዘገቡ ስለነበረ ውስጥ ድረስ ገብተው የጋዜጠኛ መብት የላቸውም ሊዘግቡ አይገባም ብሏል። ምናልባት ከሙያ አንፃር ሊሆን ይችላል፣ ልኬት ሊያስፈልገው ይችል ይሆናል። እንግዲህ እንደ ደንቡና እንደ ህጉ ነው ብዬ ነው ማስበው። ትናንትና በአዲስ አበባ ስቴዲየም ላይ የኢትዮጵያ ቡናና የቅዱስ ጊዮርጊስ ጨዋታን መልበሻ ቤት ድረስ በመግባት አንዳንድ ስም አልጠቅሳቸው ቲክቶከሮች እኛንን ጋዜጠኛ ወይስ እነሱ ናቸው እስክንል ድረስ የታዘብነው። ሁሉን ለኔ ማለት ግን እውነት ተገቢ አይደለም። ሁሉም ለኔ ጋር አይባልም። በቃ እነዛ ሰዎች እዛ ጋር የተቀመጡት ቡናና ጊዮርጊስ ሲጫወቱ እግር ኳሱን ፕሮሞት ለማድረግ ነው። እኛ እግር ኳስ ተመቷል። ለማሳደግ ደግሞ ቲክቶክ ፕላትፎርም መጠቀም በጣም አሪፍ ነገር ነው። በቲክቶክ ደግሞ ሙሌ በእግር ኳስ ይታወቃል፣ ብሩክ ኒውስ ደግሞ በዜናዎች ይታወቃሉ። እነዚህን ሰዎች በቃ ኑ ፕሮሞት አድርጉልኝ እና የሆነ ነገር ይፈጠር ማለት በጣም ተገቢ ነገር ነው። በቃ ህዝቡ ቲክቶክ ላይ ነው ሞስት ኦፍ ታይም የሚያጠፋው፣ ቲቪ ላይ አይደለም፣ ሬዲዮ ላይ አይደለም። ያንተን ስራ ተንቆ አይደለም። ግን ደግሞ በሚሆን ነገር በተፈጠረ ቁጥር ቲክቶከርና ጋዜጠኝነት እኩል አይደለም። እኛ 3 ወር ኮርስ አይደለም ይወሰር ነው ምናምን ነገር ማለት አችልም። አሁን ቲክቶክ ከምንም ነገር ፓወር ያለው ነገር ነው። ኢቲቪን ከምሰማ ኢቢኤስን ፋናን ምናምን ከምሰማ እኮ አሁን ሰዎች ምርጫ እያደረጉት ያሉት እኮ ሙሴ ሰለሞንና ብሩክ ኒውስን እኮ በቃ እነሱ ቢያንስ ታማኝና የሆነ አጭር የሆነ ፈጣን የሆነ ኒውስ ያቀርቡልናል ብለው ህዝቡ እነሱን እየተከተላቸው ነው። እነዛ ረጅም ዓመታትን ቢውልድ አድርጓል። አሁን ከነሱ ጋር እንኳን መፎካከር ማይችሉበት ታይም አለ። አንተ እንደ ጋዜጠኛ እግር ኳሳችንን ፕሮሞት ለማድረግ በቃ ቲክቶክ ላይ አሪፍ ስራ እየሰሩ ያሉ ቲክቶከሮችን እነዚህ ሰዎች ፑሽ እያደረጓቸውና ኳሱን ለማሳደግ እየተጠቀሟቸው ነው። አሪፍ ነገር ነው ያደረጉት ማለት በጣም ተገቢ ነገር ነው። እኔ ለምን እዛ ጋር ተገኝቼ በሬዲዮ ልታስተላልፈው ነው? እንዴት ነው ነገሩ?
ወይ ደግሞ አንተም እንደ በቲክቶክ ነው የምታስተላልፈው። እንደዛ ከሆነ ደግሞ ሞር ካንተ የተሻለ እይታ ያላችሁ እነሱ ናቸው። አረ አንዳንዴ አረ ለኔ ብቻ እንበል ተው። እንግዲህ ምናልባት ፕሮፌሽኑ ስለሆነና ዜናውን ደግሞ ራሱ ስለሚያዘጋጀው እንደ ጋዜጠኛ የተሻለ ዜና ሊጽፍ ይችላል። እነ ብሮክ ኒውስ እነ ሙሴ ሰለሞን ደግሞ የተጻፉትን ዜናዎች ያው አጠር አድርገው የማቅረብ ነው እንጂ ራሳቸው ዜና እንደማያዘጋጁ ይታወቃል። ብዙ ሰው ራሳቸው የሚያዘጋጁ ይመስላል፣ ግን አያዘጋጁም። የተጻፉ ቲክቫ ላይ ሌሎች ዌብሳይቶች ላይ ወጡ ዜናዎችን እነሱን መልሰው ያው ኮፒ ፔስት ማለት ነው፣ ግን ባጠር አድርገው ያቀርባሉ። አሪፍ ነው ይሄ። እንዳለው ደግሞ ልጁ የተሻለ እይታ ወይንም ቪው ስላላቸው ያን ነገር ፕሮሞት ለማድረግ ነው የሚለው ምናልባት ሊያስኬድ ይችላል። ግን ዜናውን ግን ይጻፉትና ያዘጋጁት ከተባለ ግን ሙያቸው ስላልሆነ እሱ ላይ አንስማማም። አክሽን የኔ ፍቅር ካት የኔ ፍቅር አንተ ዝንጀሮ ቁፍጠን ብላ ስራ ምን እንደወንጅ ልጅ ምን ያላዝዛል? ቁሪማ በሰነ ስርዓት ስራ። ካሜራ ሮል አክሽን አገድ የኔ ፍቅር ገና አንተ ልትሰራ ነው አይደል? ታዲያ ለምን በሰነ ስርዓት ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያለሁ። ይኸውልህ ይሄ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም። እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። ኧረ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንዴ ጀመርናትን እንጨርስ። እንደው መቃዲ ከራቱ ባለ ጀመርናትን እንጨርሳል። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ብትስ አክሽን የኔ ፍቅር ገና ምን ውጣ አንተ አሎሎ ራስ ውጣልኝ። በቃ ማታ አራሳለሁ ይደውልኝ። አዎ በቃ አታወራ ምናምን ፈዝበ እንደዚህ ነው የምትረዝም ብለው ትላለች። ከዛ ደግሞ አሁንም ደግሞ ምናምን ነገር ነው የምትለው እና ላይክ አታወራ ምናምን ጸጥ ነው የምትለው። ደግሞ አትስቅም ነው የምትለው ነው የምትለው ደግሞ አታፋቅ። ድሮ እንደዛ አልነበረችም እኮ አይደለ? ሰው ለምን እንደዛ ሆነች? አዎ እሺ ድረስበት፣ ቢግ ስማይል ድረሱበት። እኔማ ካወራው ጥሩ አይደለም፣ ከባድ ነው። ግን እግዚአብሔር ይድረስላት ማርያም፣ እግዚአብሔር ወደ ድሮ ደስቷ ይመልሳታ። እንግዲህ ሳሮን በቱርክ እንግዲህ ብዙ ፈተና እንደገጠማት ከዚህ በፊት ሰምተናል። ብዙ 2 ጊዜ ታስራለች ምናምንና አሁን ደግሞ ብቅ ማለት ጀምራለች ቲክታክ ላይ። ግን እንዳለችው ምንም አፏን አትከፍትም። ከቅርብ ጊዜ ወዲህ ቪዲዮቿን ለማየት ሞክሬያለሁ። አፏን ገጥማ ነው በቃ የምትታየው ማለት ነው፣ በዘፈን በምናምንና ምንም ስትስቅ አይታይም። እና ያለችበት ሁኔታ የሆነ ነገር ይነግራቸዋል። የሆነ ወይ የጥርስ ችግር ሊሆን ይችላል ወይ ሌላ ነገር። አዳምጡኝ። ስለ ሳሮን ስናወራ በማርያም ሳሮን ይውዴ እኔና አንቺ ሰላምተኛ ነን። ጥሩ ሰው ነሽ፣ ጥሩ ሰው ነኝ። ታውቂያለሽ ልቤን። እኔ በክፋት እንዳታስቢብኝ። እኔ አሽሙረኛ አይደለሁም፣ ፊት ለፊት ነው የምናገረው። እንደማንም አላወራም እንደነ ዩቲዩበሮቹ። እኔ በግልጽ ልንገርሽ ውዴ፣ ይሄ ማህበረሰብ ምንም አባቱ አያመጣም። ሳቂ ውዴ ሳቂ። እኔ ተመልከችኝ። ስንት ጥረት አድርጌ ወገቤን አንቀጥቅጬ ከስቼ ሰርጀሪ ይሉኛል ይበሉኝ። ጨጓራቸውን ቅጥ ዘነጥ ማልወደው ልጅ ራሱ ቴንኪው ጣል እያረጋችሁ ዝነጥ እያልኩኝ አይተሽኛል አይደል? ፎቶ ማን እኔ አሁን ፎቶ ነኝ አይጂ ላይ በየጊዜው መፖስተው ዝንጥ እያልኩኝ የትም ቦታ ይሁን ማሪ፣ የትስ ቦታ ቢሆን ግንብ ካገኘው ግንብ ላይ፣ ሽንት ቤት ላይ፣ ጎረቤት ላይ፣ ሆቴል ላይ ጫካ ውስጥ እየተሯሯጥኩ ፎቶን ቀጭ ላይክ ጭንቅላታቸውን ነው መቆጣጠር ያለብሽ። ይሄ ምክር ለሳሮን ነው። ሰርጀሪ ስላሉ እኔ አልቀረውም ውዴ፣ አልቀረውም። ሰርጀሪ ብለውኝ አልቀረውም። እውነቴን እኮ ነው ቀጮ፣ አልቀረውም። ጭራሽ ሆዴን ሁሉ እያሳየው፣ ጭራሽ ቂጤን እየጣልኩ፣ ጭራሽ ፈንደድ እያልኩ እየባሰብኝ መጣ። ገባሽ? አንቺም ማለት ያለብሽ ሰባበር ጥርስ እኮ ነው። እኛ ስንት ቦታ ላይ ሱቅ ላይ ተልከር አገር ቤት ስንት ምቀኛ ጎረቤት አለን። መሰናክል ብሎ ትልቅ ድንጋይ ያስቀምጥብሻል። በኩለ ሌሊት ትልቅ ድንጋይ ከእንቅልፍሽ ባነሽ ዳቦ ልገዢ ስትይ 2 ጥርስሽን አጥተሽ ትመለሻለሽ። ምንም ማለት አይደለም ውዴ።
ምን እኔን መኝ ሳሮንዬ ምንም ማለት አይደለም። ይሰበር ለምን አይሸረፍ? ምን አባት ለምን ምላስሽ ላይ ጥርስሽን ሁሉ ያልሻት መጭ ለማን አባቱ ብለሽ ነው የማትስቂው? ሳሮን ማርያም ይሁን እንዴ ልጅቱን እኮ በድቤ ለእናንተም እንዴ ማርያምን አሁን ሳሮን ያችን የመሰለ ልጅ ፈገግታዋን እንኳን ሳጣችኋት ላይቭ ላይ ነው። እኔ አይጣያታለሁ ምን አስዋሸኝ? ጨብዬ ላይቫን ነው የምከታተለው። እመቤቴ የድሮዋ ሳሮን ናት ማለት ጀመርኩ እንደዚህ መብቷ ነው። ግን በነገራችን ላይ ወደ መብቱ መጣለሁ። ለምን ሳሮን የታባቱ እኔ ቆንጆ ጥርስ ያለኝ መሰል ድርብርብ ነው ጥርሴ። ለማን አባቱ ብዬ ጌምሽን ተጫወቹ ውዴ። እኛ አለን። እኔ አለሁልሽ እህትሽ። ከዚህ የሰጡኝን ልቅምቅም አድርጌ ግማሹን አካፍላለሁ። ይመጣሉ ሌሎቹ ሰበለጥር ገጠም ውዴ ገጠም ሳሮን የማርያምን ጌም ተጫወች። በሳምንት 3 ጌም ተጫወች። ያችን ጥራ ገጠም ከድድሽ እስከ ማንጋጨላሽ ገጠም አድርጊ ውዴ። ለማን አባቱ ብለሽ ያው ጌም ተጫዋችና ጥርስሽን አሰሪ ነው። ያው እንግዲህ ካልሳቀች ጥርሷ ነው የሚሆነው ችግሯ በሚል ድምዳሜ ነው እንግዲህ እሷ ታውቃለች ችግሯን ምን እንደሆነ ከውስጧ ይሁን ጥርሷ ላይ ይሁን ችግሯን እሷ ነች የምታውቀው። በርግጥና ግን የሆነ ፊቷ ላይ የምታነቡት ነገር ታሳዝናለች። ከሆነም የሚያሳዝን ነገር አለው። ያው የድሮዋን ያችኛዋን ስለምናውቃት እኮ ነው እንጂ ትክክለኛው ይሄ እኮ ነው። ወልጄ አልልኩም ቤተሰብ ጋር እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። እንግዲህ እንደተናገርኩት ቅድም ሰዎች ለመታወቅ የሆነ ነገር ያደርጋሉ፣ የማይሆን ነገር ማለት ነው። ከዛ በኋላ በዛ በማይሆን ነገር ማጠብቁት ቦታ ላይ መሆን የሌለባቸው ቦታ ላይ መተው ሲቀርቡ ታያላችሁ። ስለዚህ አሁን ይሄ በማድረጋቸው ትልቅ ቴሌቪዥን ጣቢያ ላይ ተጠርተዋል። ከዛ ደግሞ ድርጅቶች ካሉ ደግሞ ማስታወቂያ ሊሰሩ ይችላሉ። ሌሎችም ነው ማለት እነሱን ብቻ ለማድረግ አይደለምና ብቻ በሆነ ነገር ብቻ መውጣት ከዛ በኋላ መቅረብ ነው አይደል? ይሄ ትሬንድ በጣም መጥፎ ነው። ብዙ የሚመጡትን ሰዎች ከታች የሚመጡትን ኮንተንት ክሬተሮች እያበላሸ የሚሄድ ነገር ነው ሐሳባችን የነበረውና ገና እንግዲህ ነገ ነው የሚለቀቀው ይሄ ቪዲዮ። ማስታወቂያው ነው የተለቀቀው። እንግዲህ ምክንያታቸውን በደንብ አብራርተው ይናገሩ ይሆናል። አሁን ግን እኔ ምንም ቢሉ ምንም እኔ አሁንም አቋሜ ላይ ነኝ። የውሸት ነው የሚል ነው የሰሩት። እሷም ታውቃለች እሱም ያውቃል። እንደ ድራማ ነው የሰሩት የሚለው ነው። ይሄን ግን ስለነቃንበትና አንዳንድ ሰዎች ስለባነኑበት በጣም ተናዶ ፎቶአችንን ለጥፎ የኔንም ጭምር የሌሎቹንም ቲክታከሮችንም ዩቲዩበሮችንም ፎቶ ለጥፎ ለመሳደብ ሞክሯል። እነዚህ የምታዩቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው እና ለሁሉም አመስግኑልኝ የሀሳብ ፈረስ ስለነበሩ። ለማንኛውም ሼር እያደረጋችሁ አድርሷቸው። ምስጋናዬን እወዳችኋለሁ። እንደሰማችሁት እንግዲህ የሀሳብ ፈረስ ሆናችኋል፣ በዚህ ሳምንት የመገብኳችሁ ምናምን ብሏል። እንግዲህ እሱ ሰራሁት በሚለው ቪዲዮ ላይ እንግዲህ በሱ በትክክለኛም ነው ብሎ ካለ ጠረጴዛ ላይ ያቀረበላትን አይተናል። እንግዲህ እሱን መቀየር አይሻልህም ተብለሃል። እነዚህ የምታዩቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው። ሶዬ ባክ ክፋት ታናግረን። እስኪ መጀመሪያ ቤት ያለውን መግብ፣ እስኪ ቤት ያለውን መግብ። ሀሳብን ቀርጸን ሶሻል ሚዲያ ላይ ለቀቅ። ሶሻል ሚዲያ ላይ ወጣ ነገር አስተያየት ተሰጥበት። ሀሳብ ልክ አይደለም፣ ነውር የሚጠየፈው የኢትዮጵያ ሕዝብ አገለለ። አባይ ቲቪ ላይ ስለቀረብክ የሚቀየር ነገር የለም። አይደለም አባይ ጣና ላይ ብትቀርብ የኢትዮጵያ ሕዝብ ነውር ያውቃል። በቃ ነውር ከሆነ ነውር ነው፣ ትገለላለህ። ትኩረት ነው የፈለግከው። ትኩረት የፈለግክበት መንገድ ልክ አይደለም። ኦፍኮርስ እውቅና ፈልገህ ነበረ፣ ግን የመጣበት መንገድ ልክ አይደለም። ከዛ ሰው እንደ ቋንቋ አወራህ። ነውረኛ እንዴት እንደሚታወቅ አሳየክ። በቃ ለምን አታርፍ? ምን አይነት ወፈቸች ነው እግዚአብሔር። ያን ሻይ በዳቦ አንሳና ደህና ነገር መግብ። ቤት ያለው መጀመሪያ ቴንክ ዩ ረፍ። አዎ ይሄ አላስፈላጊ ነገር አያስፈልግም። አንድ ሰው ሶሻል ሚዲያ ላይ አሁን የመጣውኝ አይደለ እኔ ራሴ በሰራሁት ኮንተንት ላይ ትችት ቢመጣ አልሳደብም። ለዛ ግን መልስ ካለኝ መልስ መስጠት ነው አይደለ? ለምን ነቃችሁብኝ ነው እኮ ለምን ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቼ አይደለም
ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም 2-3 ሳምንት ተራዘመ ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹን መለሱልን ካንሰል ተደረገ በተለይ ግን በጣም ውስጤ የቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ ከጃፒን ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱፋንታ አጠገብሽ ቆማለሁ አለኝ ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንደዚህ አይነት አጋጣሚ አይቅጠማችሁ አስቡት የሥራ ባልደረባ ነው በጣም ባለውለታው የሆነ ሰው ነው ግን ደግሞ የሽምግልና እንደዚህ አይነት ዝግጅቶች ደግሞ ቀደም ብለው የሚታሰቡ ስለሆኑ ብዙ ነገሮች እንደሰማችሁት ካንስል ለማድረግ ግዴታ ሆኖባታል ግን ወዲያው ደግሞ ከ3 ሳምንታት በኋላ ምናምን ደግሞ በድጋሚ ተደርጓል ከተደረገ በኋላ ግን በጣም ከብዷታል የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ ያንን ነገር ማካሄድ ይችላልው ሰው ግን ምንም በማያቅበት ብዙ ሰው ይፈርዷል ያ ነገር ጎድቶኝ አልፏል በሰዓቱ ምን ነው ባላረኩትም ብያለሁ ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ ልስቅም ፈልጋለሁ የደስታዬ ቀን ነው ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለኩ ይሰማሃል አይደል እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል እንግዲህ አስፋው መሸሻ ነፍሱን ይማረው እዚህ ኢንተርቪው ላይ በተጨማሪ በጣም የገረመኝ ነገር ከደብረ ዘይት እየተመላለሰች ነበር ኢቢኤስ የምትሰራውና አብረዋት ይሰሩ የነበሩት ሌሎቹ እነ መቅደስ እነ ናፍቆት ምናምን ሰርተን አምሽተን ማታ ቻው ብለውኝ ነው የሚበተኑት እና ከዚህ እስከዛ ግን ልትሄጂ ነው ምናምን አልመሸም ነይ እስቲ ዛሬ እንኳን ምናምን ነይ ዳሪ እንኳን ምናምን ይለኝ ሰው የለም አይነት ነገር ትላለች እዚህ ላይና አሁን ካለፈ በኋላ ሳስበው በጣም ይገርመኛል ትልና አስፋው መሸሻ ግን አንድ ቀን ከመሸ በዚህ ሰዓት ልትነጂ ነው ብሎ ጠይቆኝ ከዛ በኋላ ቁልፍ አስቀርጾ ከዛን ቀን በኋላ ማለት አሁን እንደምትሄድ ሲያቅ ማለት ነው በዛ ምሽት ሁሉ ጊዜ ሪስክ እንደምትሆን ስለሚያቅ ሲያመሹ ማለት ነው ቁልፍ አስቀርጾ የቤቱን ቁልፍ ሰጠኝ ምክንያቱም 2 እና 3 መኝታ ቤት ስላለ አንዱ መኝታ ቤት መጠቀም ትችያለሽ ሲመሽብሽ እየገባሽ ማድረግ ትችያለሽ ብሎ ሰጠኝ ብላ ተናግራለችና በጣም ልቡ በጣም ቀና የነበረ ሰው እንደሆነ በዚህ ታያላችሁና በሌሎቹ ግን አሁን ካለፈ በኋላ ፊል እንዳረገች ተናግራለች እንዴት ናችሁ ቤተሰቦች ሰላም ብያለሁ ትላንት እንግዲህ አዲስ አበባ ስቴዲየም ላይ የሸገር ደርቢን ከረጅም ጊዜ በኋላ በመዲናችን አዲስ አበባ በውብ ሁኔታ በሁለቱም ክለቦች ደጋፊዎች አማካኝነት ተመልክተናል በጣም የሚደነቅ ነው ይሄንን ላከናወኑ ምስጋና ይገባቸዋል ግን የአዲስ አበባ እግር ኳስ ፌዴሬሽን ያዘጋጀው ውድድር እንደመሆኑ መጠን የፌዴሬሽኑ ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን እዚህ ፕሮግራም ላይ አልነበረችም በስራ አስፈጻሚ ላይ የተመደበችው አርቲስት ሀረገወይን አሰፋ ተገኝታለች አርቲስት ማስተዋል ትልቁን የሸገር ደርቢ ላይ ለምን አልተገኘሽም የሚለው ነገር በስፋት ጥያቄ የሚያስነሳ ጉዳይ እንደሆነ መናገር ይቻላል በማህበራዊ ትስስር ገጿ ላይ ያሰፈረችው ነገርን አለ በርግጥ ከጤንነት ጋር በተገናኘ ወይ አሟት ነው እንዳንል ደግሞ አክቲቭ እንደነበረች የሚያሳዩ ምስሎችን ተመልክተናል ግን እንደ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት ትልቁ የሸገር ደርቢ ፕሮግራም ላይ ልትገኝ ይገባል የሚል ሐሳብ ያለኝ ካልሆነ ቦታው እንግዲህ ማስረከብ ነው እግር ኳስ ለሚወዱ ሰዎች መስጠት ነው ብዬ አስባለሁ አይ ያልከው ነገር ትክክል ነው ምንም ጥያቄ የለውም ግን የት ነበርሽ ለሚለው ጥያቄ እኔ አይቻታለሁ አሁን እናንተም ታያታላችሁ እንዳትወርጂ ተብላ ነው አትፍረድበት እንዳወርጂ ኑሮ ውድ ነው ማስተዋል እንዳወርጂ ምንም እንዳወርጂሽ ምንም ወረድ የለም እዚሁ ይሻልሻል እንዳወርጂ ከመኪናው ከነሽ ህይወት እንዳወርጂ እና በዚህ ምክንያት ይመስለኛል እንግዲህ እንዳትወርጂ አላት ወርዳ መግባት አልቻለችም ወደ ስቴዲየም ለዚህ መሰለኝ ቁማር ኢትዮጵያ ውስጥ ማን እንደሚጫወትና ምን ያህል ትራንዛክሽን እንደሚካሄድበት ለማወቅ ሲምፕል ኤግዛምፕል ልንገራችሁ ከዚህ በፊት የኢትዮጵያ
ንግድ ባንክ ኤቲኤሞች ከ9 ሰዓት እስከ ሆነ ሰዓት ድረስ ለትንሽ ሰዓታት ድረስ ሀክ ተደርጎ ነበር። በዚህ ውስጥ ሚሊየንስ ብሮች ተወስደዋል። የወሰዱት ደግሞ በብዛት የዩኒቨርሲቲ ተማሪዎች ናቸው። እንደዛ ነው የተዘገበልን። እንግዲህ የኢትዮጵያ ንግድ ባንክ ብሩን መልሱ ብሎ ስማቸውንና ፎቶቸውን በየብራንቹ ለጥፎ ነበር። ብዙዎቹ አልተመለሰም። እነዚህ ያልመለሱ ወጣቶች ብሩን ወዴት አረጉት ብሎ ትራንዛክሽናቸው ሲታይ ወደ አቋማሪ ድርጅት ነው። በተለይ ወደ ቫሙስ የተባለ አቋማሪ ድርጅት ነው። አንድ አፍታንስ ነው። ተማሪዎቹ ከንግድ ባንክ የወሰድነው ገንዘብ በአቋማሪ ድርጅቶች ተወስዶብናል አሉ። ከኢትዮጵያ ንግድ ባንክ የወሰዱትን ገንዘብ ወደ አቋማሪ ድርጅቶች ወይም ደግሞ የቁማር ቤቶች አዘዋውሩ ተመራቂ ተማሪዎች ገንዘቡን የመመለስ ባለመቻላቸው ብቻ አጣብቂኝ ውስጥ ገብተዋል ይላል የዲደብሊው ዘገባ። ተማሪዎቹ ከኢትዮጵያ ንግድ ባንክ በቴሌብር አማካኝነት በአቋማሪ ድርጅቶች በከፈቱት አካውንት ያስገቡት ገንዘብ የት እንደገባ አያውቁም ነው የተባለው። ተማሪዎቹ ባንክ ወደ ተማሪው አቋማሪ ድርጅት ከተላለፈ በኋላ በባንኩ የሚገኝ እጃቸው ላይ ስልክ አለ። ወዲያው ሊጫወቱት የሚችሉት ነገር ነው። ስልካቸውን ብድግ አድርገው ሊጫወቱት የሚችል ነው። ትራንዛክሽኑም በዚህ ደረጃ ነው እየተካሄደ ያለው። ሰሞኑን በዚህ በቁማር ምክንያት ህይወታቸው ምስቅልቅል የወጣ ወጣቶች ብቅ ብቅ እያሉ ነው። የባንክ ሰራተኛ ሆኖ መኖር አልቻልኩም፣ ራሴን ላጠፋ ነበር የሚል በቀደም እግረኛው ሚዲያ ላይ እንትን ሲል ሰምታ እዩቴንን ምን ያህል ሀገራችን ላይ ይሄ ሳይለንት ኪለር የሆነ ገዳይ ወጣቶቻችንን ምን ያህል እያጎሳቆለ እንደሆነ ቤተሰብን ምን ያህል እያመሰ እንደሆነ ለመረዳት እነዚህን ወጣቶች ማየት ነው። ኢቢኤስ ላይም አንድ ልጅ እንደዚሁ ቀርቦ ምን እየተደረገ እንደሆነ ሲያወራ ነበር። እዩዋቸው እንግዲህ። ይሄንን ካየን እነዚህ አቋማሪ ድርጅቶች ፍቃድ የሚወስዱት ከብሔራዊ ሎተሪ አስተዳደር ድርጅት ነው። ኢትዮጵያ ውስጥ ሲጀምር ቁማር አልተፈቀደም። በሎተሪ እጣ በሚል ነው ፍቃድ የሚያወጡት። ፍቃድ ካወጡ በኋላ የሚያጫውቱት ግን አቋማሪ ቁማር ላይ ነው የተሰማሩት። እነዚህን እንግዲህ በማውጣት ሂደት ውስጥ ብሔራዊ ሎተሪ ትውልድን በመግደል ሂደት ውስጥ አንደኛው ተጠያቂ ነው። የአንድ ሀገር ከንትኖ ድርጅት ሆኖ የአንድ ሀገር የራሱን ዜጋ ለመግደል ይሄን ያህል መጨንከንና ይሄን ያህል ዝም የተባለበት ምክንያት ብሔራዊ አስተዳደር ድርጅት፣ በዛ ላይ ደግሞ አንድ ግለሰብ እዛ ውስጥ ያለ አንድ ግለሰብ የህዝብ ግንኙነት ኃላፊና ፍቃድ የሚሰጥ አንድ ሰው ከፈረንጆቹ ጋር ከቼክ ሪፐብሊካን ጋር ከናይጄሪያውን ጋር ያልተፈቀዱ የቁማር እንትኖችን ፍቃድ በመስጠት እንግዲህ ወጣቶቻችን ይሄን ያህል እንትን እያሉ ነው ያሉት። ነገ በጣም ብዙ ወጣቶች ደቡብ ክልል ላይ ራሳቸውን ያጠፋሉ። የቤተሰቦቻቸውን ውርስ ሸጠው ያበዱ ወጣቶች እብድ ላይ ያሉ ጎዳና ላይ ወጡ ወጣቶች አሉ። ዝም ሊባል አይገባም። የሚመለከታቸው አካላት ቴሌ በዚህ ውስጥ ተባባሪ ነው። በቴሌ ብር አማካኝነት እነ ቻፓ እነ ይሄ ገንዘብ ትራንዛክሽን የሚያካሂዱ ዲጂታል ገንዘብ የሚያስተላልፉ አካላት አይዋቸው ይመለከተናል፣ ትውልድ ላይ ይመለከተናል የምትሉ ወንጀል ላይ ይመለከተናል የምትሉ አካላት ነገ ከነጎዲያ እየበዛና ሶሻል ምስቅልቅሉ መያዝ መጨበጥ እስኪያስቸግር ድረስ ይመጣል። በጣም የሚያናድደው ነገር ደግሞ እነዚህ ቁማር ድርጅቶች አገር ውስጥ ኢንቨስት አያደርጉም። ሲጀምር ብሩን ወደ ዶላር እዚህ ተወካይ ያላቸው ባንዳ ወደ ዶላር ይቀይሩላቸዋል። በኬንያ በኩል አድርገው ወደ ሀገራቸው ነው ይዘው የሚሄዱት። ቼክ ሪፐብሊኮች አሉ፣ ናይጄሪያውያን አሉ፣ ኬንያውያን አሉ። ይመለከተናል የምትሉ ሳይቃጠል በቅጠል ነው። በጣም የሚገርማችሁ ነገር ሰሞኑን በጣም የሚገርም ታሪክ አሁን የባንክ ያለው ከባንክ ሁሉ ብሩን አውጥቶ እዛው ሰራተኛ ሆኖ እንደተጫወተ ሁሉ ሲያወራ ነበርና ብዙ ልጆች ህይወታቸው የተበላሸ ነው እና ይሄ መንግስት በደንብ እንዳለው በጣም ትኩረት ሊያደርግበት ይገባል ነው ነው። እንግዲህ ክብራትና ክብራት ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶች ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።